በዚህ ቪዲዮ የኤዲአይቢ ቪዛ ዴቢት ካርድ እንዴት አክቲቭ እንደምናደርግ እናያለን። በባለፈው ቪዲዮ የኤዲአይቢ አካውንት እንዴት እንደሚከፈት አይተናል። አሁን ደግሞ የዴቢት ካርዳችን ከመጣ በኋላ እንዴት አክቲቭ እንደምናደርግ በዚህ ቪዲዮ የምናይ ይሆናል። የኤዲአይቢ ቪዛ ዴቢት ካርድ አክቲቭ ለማድረግ ሶስት መንገዶች አሉ። አንደኛው ኤስኤምኤስ ነው፣ ሁለተኛው ኤዲአይቢ ሞባይል ባንኪንግ አፕ በመጠቀም ነው፣ ሶስተኛው ደግሞ ዋትስአፕ ቻት ላይ ይህን በመጠቀም በሶስቱ መንገዶች አክቲቭ ማድረግ እንችላለን። የኤስኤምኤሱን እንይ። የኤስኤምኤስ ማለት ሜሴጅ ማለት ነው። ወደ 2400 ACTCRD ከዛ ስፔስ ከዛ የካርዳችንን የመጨረሻ 4 ዲጂት ቁጥሮች በመጻፍ ሴንድ እናደርጋለን ወደ 2400። ለምሳሌ የመጨረሻ 4 ዲጂት የካርዳችሁ ቁጥር 8300 ቢሆን የምትልኩት ሜሴጅ ምንድነው የሚሆነው? ACTCRD ከዛ ስፔስ ከዛ 8300 ብላችሁ ሴንድ ታደርጋላችሁ ማለት ነው። ወዲያው ቪዛ ዴቢት ካርዳችን አክቲቭ ይሆናል። ከዛ በኋላ እና ሜሴጅ የምትልኩበት ሲም ካርድ አካውንት የከፈታችሁበት መሆኑን እርግጠኛ ሆኑ፣ አለበለዚያ ያው አይሰራላችሁ። ሁለተኛው መንገድ ደግሞ የኤዲአይቢ አፕን በመጠቀም ነው። የኤዲአይቢ ሞባይል ባንክ አፕን ትከፍታላችሁ። ከዛ አክቲቬት ዩር ቪዛ ዴቢት ካርድ የሚል አለ። እዚህ ጋር ከታች በኩል አክቲቭ ነው የሚል አለ። አክቲቭ ነው የሚለውን እንነካዋለን። ከዛ 4 ዲጂት ፒን ክሬት እናደርጋለን። ወዲያውኑ አክቲቭ ይሆንልናል ማለት ነው። ሶስተኛው መንገድ ዋትስአፕ ቻት ነው። ወደ +971 654 3216 ላይ ዋትስአፕ ላይ ሃይ ብላችሁ ትልካላችሁ። ከዛ ቻት ላይ አማራጭ ይልክላችኋል። ከዛ ውስጥ ካርድ አክቲቬት ወይም አክቲቬት የሚል አማራጭ እሱን ትመርጣላችሁ። ከዛ አክቲቭ ማድረግ ትችላላችሁ ማለት ነው። እና በእነዚህ በሶስት መንገድ የኤዲአይቢ ቪዛ ዴቢት ካርዳችሁን አክቲቭ ማድረግ ትችላላችሁ። እናመሰግናለን። Slanted, my reflection's still there. The marquees, they all read.